አለው ነገር ሚክያስ ምዕራፍ 7 ቁጥር 8 ላይ እንደዚህ የሚል ቃል አለ። ጠላቴ ሆይ ብወድቅ እነሳለሁ፣ በጨለማ ብቀመጥ እግዚአብሔር ብርሃን ይሆናል፣ በእኔ ደስ አይበልሽ ይላል። አንድ መዝሙር አለ ሚዲያ ላይ ስሰማው በጣም ደስ የሚለኝ አለው ነገር እግዚአብሔር እንዲያብዝቶ ዝም ካለ፣ ጠላቴ ሆይ ደስ አይበልህ ቢመሽም ለኔ ቀን አለ የሚል መዝሙር አለ። እውነትም አለው ነገር እግዚአብሔር። አንዳንድ ጊዜ እግዚአብሔር አንድ ነገር ይለንና በህይወታችን ረጅም ዝምታን ይወስዳል። ያለ አይመስልም፣ የሚሰራ አይመስልም፣ የተናገረን አይመስልም፣ ብሎኛል ላላለኝም እሱ አይደለም እንዴ ተሻገር ያለኝ እሱ አይደለም እንዴ እንትን ያለኝ ብለን እስከምንጠራጠር፣ ድምፁ ልክ አይደለሁም እስከምንል፣ በእንትና አልተናገረኝም፣ አንድ አይነት መልእክት አልመጣም እስከምንል ድረስ እግዚአብሔር ዝምታ አልመጣም። ግን ረጅም ዝምታ የጠገባችሁ ሰዎች፣ ምን እንደምትወስኑ ግራ የገባችሁ ሰዎች፣ የምታልፉበትና እግዚአብሔር ያላችሁ መንገድ ግራ የተጋባችሁ ሰዎች አለው ነገር። እሺ እግዚአብሔር ረጅም ዝምታ ከወሰደ ትልቅ ስራ እየተሰራ ነው ማለት ነው በእናንተ ህይወት። ፎቅ እንኳን ረጅም ጊዜ የሚወስደው መሰረቱ ነው። ትልቁን ስራ በህይወታችሁ እየሰራ ነው። ይኸውላችሁ ዛሬ ምን እያሰብኩ ነበር? ወርቅ የሚያነጥር ሰው፣ ወርቅ የሚያስተካክል ሰው፣ ወርቅ የሚሸጥ ሰው ለወርቁ ወርቅ ሆኖ ከመውጣት በፊት በእሳት ውስጥ ነው የሚያሳልፈው እና ሰዓቱን ጊዜውን ይበቃል ብሎ የሚወስነው አንጥረኛው ነው፣ ወርቁ አይደለም። ወርቁ የቱንም ያህል ቢፈራገጥ አቃጠለኝ ቢል አሁን በቃ የሚለው አንጥረኛው ነው። ለምን ካላችሁኝ አንጥረኛው የሚፈልገው አንድ መልክ አለ። እየሰራ እያነጠረ እሳት እየከተተበት ፍንትው አድርጎ የራሱን መልክ እስከሚያይ ድረስ ያንን ወርቅ እሳት ይጨምርበታል። ልክ የራሱን መልክ በትክክል ሲያይ አሁን በቃ ብሏል። አንዳንድ ጊዜ እግዚአብሔር በእኛ ህይወት ውስጥ ማየት የሚፈልጋቸው መልኮች፣ ንግግሮች አሉ፣ ውሳኔዎች አሉ። ይገርማል። ሐና ለረጅም ጊዜ ትበሳጭ ነበረ፣ እግዚአብሔርን ትለምን ነበረ። ኧረ የልጅ ያለ ትል ነበር። ሐና ልጅ ትፈልጋለች፣ እግዚአብሔር ነብይ ይፈልጋል። አይገርምም? ወደ እግዚአብሔር ሐሳብ እስከምትገባ ድረስ ልጅ አልሰጣት። ብትሰጠኝ እሰጥሃለሁ ስትለው የሱ ያንን መልክ ነበር የፈለገው። እዛኔ ለቀቀው፣ ልጁ ሰጣት። አንዳንድ ጊዜ የህይወት ውጣ ውረድ ያደክማል። ሙሴን 40 ዓመት ፈርዖን ቤት 40 ዓመት ደግሞ በግ ሰጥቶት እረኛ አድርጎት አሰለጠነ። አይገርምም? አብርሃምን ጥቀሱ፣ ዮሴፍን ጥቀሱ፣ አልዓዛርን ጥቀሱ። ከሞት 4 ቀን ሆኖት ነው የመጣው ኢየሱስ። ዝምታን የጠገባችሁ፣ በእግዚአብሔር ዝምታ ደግሞ ንቀትን የጠገባችሁ፣ ትችትን የጠገባችሁ፣ በኪሳችሁ ብዙ ነገር ሳለ በሰው ተከባችሁ ከጠዋት እስከ ማታ በስልክ ተወጠራችሁ የነበራችሁ፣ አሁን ግን ባጣችሁ ጊዜ አንድ ሰው እንኳን የሚደውልላችሁ ያጣችሁ ሰዎች፣ የወደቃችሁ የከሰራችሁ የመሰላችሁ ሰዎች፣ መልእክቱ ለእናንተ አለው ነገር እግዚአብሔር እንዲያብዝቶ ዝም ካለ፣ ጠላቴ ሆይ ደስ አይበል ቢመሽም ለኔ ቀን አለ እንላለን። ስለዚህ 2 ነገር ነው የሚሆነው። ጠላቴ ሆይ እንላለን ዛሬ። ብወድቅ ያጣው ቢመስለኝ እነሳለሁ። ምንም ነገር ከእጄ የተበተነ ቢመስልህ እነሳለሁ። ለምን እንደሆነ ታውቃላችሁ? እኛ ያለነው እግዚአብሔር እጅ ላይ ነው።
የኛ እግዚአብሔር ደግሞ እንደገና ነገርን ማንሳት የሚችል የእንደገና አምላክ ነው። እንደገና ነገርን ማቆም የሚችል ተምችና ኩብኩባ የበላብንን ዘመን መመለስ የሚችል የፈሰሰዋን ማፈስ የሚችል እግዚአብሔር አለ። ስለዚህ አንድ ነገር ነው የምታውጁት ዛሬ። ጠላቴ ሆይ ስማኝ ትሉታላችሁ። በወድቅ እነሳለሁ። ኢቭን እኔ ራሴ አጥፍቼ በወድቅ እግዚአብሔር እጅ ላይ ከወደቅኩኝ እነሳለሁ። አንደኛ ጠላቴ ሆይ በወድቅ እነሳለሁ። ሁለተኛ እስካላችሁኝ በጨለማ ብቀመጥ እንኳን የማልፍበት መንገድ ጨለማ ቢሆን የሚያነጋ ብርሃን የሚሰጥ እግዚአብሔር አለ። በጨለማ ብቀመጥ ቁጭ ብል ረጅም ጊዜ በዚህም የሚታይ ባይኖር፣ በዚህም ወዳጅ ባይኖር፣ በዚህም የሚረዳ ባይኖር፣ እግዚአብሔር ግን ብርሃን ይሆናል። እግዚአብሔር ግን ጨለማዬን ያበራል። እግዚአብሔር ግን ሌሊቴን ያነጋዋል። ተጨንቃ ለነበረች ከእንግዲህ ጨለማ አይሆንም እንደሚል ለአንድ ሰው እግዚአብሔር ጨለማውን አንስቶ በብርሃን ተክቶ ሁለተኛ በዚህኛው መንገድ እንዳታልፉ ይረዳችኋል። ስለዚህ አንድ ነው አዋጃችን። ደስ አይበል ጠላቴ፣ ደስ አይበልሽ ጠላቴ፣ እግዚአብሔር በወድቅ ያነሳኛል። እግዚአብሔር ጨለማዬን ያነጋዋል። እግዚአብሔር ብርሃን ይሰጠኛል። ስለዚህ አለው ነገር በቃ ዝም ያለበት ጉዳይ እኔን መስራት የሚፈልገው እኔን ሆኜ ማየት የሚፈልገው ነገር አለ እግዚአብሔር። ዛትስ ዋይ እግዚአብሔር ዝም ያለው። ስለዚህ አለው ነገር ስራዬን እየሰራ ነው። ነገሬን እያስዋበው ነው። እኔ እንደሆንለት የሚፈልገውን ነገር እያበጀኝ ነው። መናገር የምፈልገውን ቋንቋ እስከምናገር እየጠበቀኝ ነው። ትቶኝ አይደለም፣ ረስቶኝ አይደለም። ጨለማዬን ያበራል፣ ከወደኩበት ያነሳኛል። እንደዚህ ይሁንላችሁ። እግዚአብሔር ነገራችሁን ይስራ። በጌታ በኢየሱስ ስም አሜን።